ያችን ማረቂያ እንደሌለው ግን ጠቁም ይወልለፍ ቤተክርስቲያን ጠባቂ ነው በህልሙ ከሴት ጋር ያደረ መሰለው እና የዘር ፈሳሽ ፈሰሰው ያንን ረስቶ ቤተክርስቲያን ሄዶ ከፈተ ሲከፍት መላኩ በጦር ጎኑን ሰጠው ወገው ቤተክርስቲያን እንደዚህ ሁኜ ቤተክርስቲያን ገብቼ እንደዚህ ቅጣት ደረሰብኝ እያልክ ለሰው ሁሉ እየዞርክ ተናገር ተብሎ እንደ ሴት የወር አበባ ፔሪድ እያየ ኖረ ተብሎ የተወጋው ጎኑን ነው ግን እንደ ሴት ፔሪድ እያየ ደም ያፈሰሰ ኖረ ታምረ ማርያም ይው አውዙ ቢላህ በጣም የሚያስነግግ ታሪክ ነው። አያችሁ በመርሳቱ ብቻ ይሄ ሁሉ ነገር ደረሰበት እንደ ሴት ሆነ ማለት ነው ሰውየውና በጣም የሚያስነግግ ታሪክ ነው። ጉዳቸው ግን እየወጣ ነው እንዳያችሁ እኮ ነው መጽሐፉ ላይ ያለው ነገር በደንብ እየወጣ ነው በቄሶች ጨምሮ እየወጣ ስለሆነ በደንብ እንሰራበታለን ኢንሻአላህ ከዚህ በኋላ ቄሱ የተናገረው ላይ ምንም አልጨምርላችሁም አንድ ማስረጃ ብቻ ጨምርላችኋል እርሱም ምንድነው ገድለ ክርስቶስ ሰምራ ላይ ክርስቶስ ሰምራ ሽንኩርት በመብላቷ ብቻ ማርያም ፎቶዋ የማርያም ፎቶ ተነስቶ ሴትዮዋን ግንባዋን ይዞ አባረራት ላሳያችሁ ገድለ ክርስቶስ ሰምራ እንደዚህ ይላል እዚያም የእመቤታችን ስዕል ስትሳለም የብርሃን እናቱ የእመቤታችን የማርያም ስዕል እጇን በግንባሯ ላይ አድርጋ ግንባሯ ላይ አደረገችና የበላሽ ሽንኩርት ሸቶኛልና ወደ ኋላሽ ተመለሺ አለቻት ይላል ፎቶ ራሱ ስዕሉ ራሱ ግንባሩን ይዞ ሽንኩርት ሸተተኛ ይናገራልና በጣም የሚያስቅም የሚገርም ታሪክ ነውና ክርስቲያኖች መጽሐፋችሁ በእንደዚህ አይነት ነገር የተሞላ ነው ምንድነው የተከናወነ ያለው